በዚህ መልኩ ወረጋነብ ይደርሰልኛል። ከዛ ማቅረቢያ ቃይ ላይ ያደርጋለሁ ማለት ነው። ውዶቼ ወረጋነቤን በዚህ መልኩ ጨርሻለሁ። ይሄን ይመስላል። ወደ ውጭ የሚሄድ ነው። ማሻአላህ ተባረከ الرحمن። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እህቶቼ እንዴት ናችሁ? ዛሬ አብረን የምንሰራው ወረጋነብ ይሆናል። ወረጋነብ ማሽ ወረጋነብ የሚያስፈልጉን ግብአት እዚህ ጋር ቲማቲም አለኝ፣ ሽንኩርት እዚህ ጋር ከዝባራ፣ በቅዶንስ፣ ሸበት በአንድ ላይ ከትፌው ነው። እዚህ ጋር ባህራቶች አሉኝ፣ ጨው፣ ፍልፍል አስዋድ፣ ከሙን ፓውደር፣ ከዝባራ ፓውደር እና ካሪ ፓውደር። እዚህ ጋር አሲር ለይሙን አለኝ። እዚህ ጋር ግብስ ረማን አለኝ። የግብስ ረማን ይባላል። ከዛ እዚህ ጋር ታጥቦ የተዘጋጀ ኤሽ መስሪ የመስሪ ሩዝ ነው የሚሆነው። እዚህ ጋር ራሱ ወረጋነብ አለኝ። ወረጋነብ በኢትዮጵያ ምንድን ነው የሚባለው? ወይን ቅጠል ነው መሰል የሚባለው። ያው ለማታውቁ ሰዎች እንደዚህ ነው ማለት ነው። አያችሁ ወረጋነብ ይላል ራሱ። ውዶቼ ኢንሻአላህ ወደ አሰራሩ እንግባ። ቢስሚላህ። አሁን ሁሉንም እዚህ ጋር እንጨማምራለን። ከፈለጋችሁም እንትን ማለትም ትችላላችሁ። ሞቅ ማለት ጠበስ ጠበስ ማረግም ትችላላችሁ። እኔ ግን ችግር የለውም እንደዚህ ነው ሚክስ ማረገው። ከዛ እዚህ ጋር ለይሙናችን የሚሆመጥጥ ነገር ስለሚወዱ ሰዎች አንድ ኩባያ ነው የተጠቀምኩት። ከዛ እዚህ ጋር ዘይቱን አለኝ። ዘይቱን አደርጋለሁ። ግብስ ሮማንም በግማሽ ኩባያ ያው እኔ ልኩን ስለማውቀው ዝም ብዬ እንደዚህ ለእናንተ ለማሳየት በዚህ መልኩ ሚክስ እናደርገዋለን። ቢስሚላህ። ለይሞኑ ስለበዛ በጣም ህምጥጥ ይላል። ያው እኛ ሀበሻኖች የሚያቃጥል እንጂ የሚሆመጥጥ አንወድም። ግን አረቦች ደግሞ በተለይ የኔ ሰዎች ሎሚ ያለበት ነገር በጣም ነው የሚወዱት። በጣም በተለይ ሴትዮና ልጆቿ ሁሉን ነገር ስትጠቀም በሎሚ ነው። ከኛ ቤት ለይሞን አይጠፋም ማለት ነው። ሩዝም ስትመሳምራት ምናምንም ስትጠቀም በቃ ለይሞን እና ወዶቼ በዚህ መልኩ እንደዚህ ሆኖልኛል። ከዛ አሁን እጠቀልላለሁ ማለት ነው። አጥቤ ያዘጋጀሁት ወረጋነብ ላይ በየቤቱ አሰራሩ ይለያያል ማሮቼ። ጠበስ ጠበስ አድርጎም የሚሰራ ላይ እንደዚህ ሁላችንም ቤት ያው አንድ አይደለም አሰራራችን። ሁላችንም የተለያየ አሰራር አለን ማለት ነው። ያው ሰው በሚችለው ነው የሚያሳየው የቻለውን ያህል ኢንሻአላህ። ይሄን ይመስላል። አሁን ወደ አጠቃላሉ እንሄድ ወዶቼ። በዚህ መልኩ እናደርጋለን ማለት ነው። ያው ለእንትን ለማለት ስላልተመቸኝ ነው በአንድ እጅ ካሜራ ስለያዝኩኝ እና የምንጠቀመው ይሄንን ለስላሳውን ፓርት ወደ ውጭ ነው የምናደርገው። ይሄን ለስላሳውን ፓርት ወደ ውጭ፣ የሸካራ መስመር ያለበትን ፓርት ደግሞ ከውስጥ እንደዚህ እናደርገውና ይቅርታ በእጅ ስላልተመቸኝ ነው። ደግሞ የኔ ትናንሾች ናቸው በጣም ያስቸግራል። ትናንሹ ደግሞ ማለት ነው። በዚህ መልኩ እንደዚህ አድርገን መጠቅለያም ካላችሁ ማሽኑ እሰየው፣ ከሌላችሁም በዚህ መልኩ እንጠቀለላለን ማለት ነው። እንደዚህ አድርገን ይሄ ለስላሳው ፓርት ከውጭ ነው የሚሆነው እንደዚህ ማለት ነው። መጀመሪያ ገልብጣችሁ ታረጉታላችሁ፣ ኋላ ሲገለበት ከውጭ ይሆናል። በዚህ መልኩ ይጠቀለላል ማለት ነው። አፏን ያው ባንድ እጅ ካሜራ ይዣል ተመቸኝም። ያው ማንኛችሁም ታውቃላችሁ ወረጋነብ እንዴት እንደሚጠቀለል። መጨረሻ ላይ እንገናኛለን ጠቅልል ስመለስ ማለት ነው። እሺ ውድ እህቶቼ ወረጋነባችንን በዚህ መልኩ ጠቅልለናል። ከታች ድንች አድርጌያለሁ
ሽራ ይሄ የተከተፈ ድንች ማለት ነው። ቄጦ ትንሽ እንኳን እንትን ካለ ማለቴ እንዳይዝ ማለት ነው። ወረጋ አነቡ ከታች ድንች ማድረግ ይጠቅማል። አላሳየዋችሁም ይቅርታና። በዚህ መልኩ ደርሻለሁ። አሁን ሶስ እሰራለሁ። እዚህ ጋር ውሃ አለኝ። እዚህ ጋር ሲር ላይሞን ጨምራለሁ ግማሽ። እዚህ ጋር ዘይቱን ጨምራለሁ። ከዛ ማጂ መጨመር ትችላላችሁ። ማጂ ስለሌለ ጨው ጨምራለሁ። ከዛ ቀይ እንዲሆንልን ሳልሳ ጨምራለሁ። እንደ ሳልሳ ነው። ከዛ ግብስ ሮማን ጨምራለሁ። ግብስ ሮማኑ ብዙ ባይበዛም ሶሱ ላይ ሌሞን በዛ አድርጎ ሚክስ በዚህ መልኩ ከዛ በዚህ መልኩ ሚክስ ካደረግነው በኋላ ጨው ትንሽ ያንሰዋል። በዚህ መልኩ እስከ ስር እንዲገባልኝ ቀስ እያልኩ ጨምርበታለሁ ማለት ነው። ለቾት ዝልቅ እስከሚለው ድረስ ምክንያቱም ኋላ እንትን መኖር አለበት። ናሽፍ ከሆነ ቶሎ ያርብናል። ውሃው ትንሽ መዝለቅ አለበት ማለት ነው። ከዛ አጠቃላይ እንደዚህ አድርጌ ብስሚላ 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 ጨምራለሁ ማለት ነው። እዚህ በዚህ መልኩ ከዛ ልክ የሚሆነው ሰሃን አምጥታችሁ እንደዚህ ከላይ መጫ፣ ምክንያቱም ሲንተከተክ ወደ ላይ እንዳይወጣ ያቸው እዚህ መልኩ ፍን አድርጎ ከዛ ከላይ የሆነ ነገር ማድረግ። ከዛ ወዶቼ ይሄንን የወረጋ አነቡን እንትን ያልኩበትን እቃ ውሃ ሞላና ከላይ አደርግበታለሁ። ሰሃኑ ሲንተከተክ እንዳይገለበጥ። አሁን በደንብ ፍን አድርጎ ይዞታል። ከዛ ወደ ጋዛችን እንሄዳለን ማለት ነው። በዚህ መልኩ ጋዜ ላይ ጥጃለሁ። خلاص በኋላ እንገናኛለን ሲበስል። ጋዙን መካከለኛ ያኔ ሙቀቱን መካከለኛ ወሰጥ ላይ አድርገን ያው ጋዙ በጣም ከፍ ካለ ቶሎ ውሃ ይጨርስና ሳይበስል ሩዙ እንትን ይልብናል፣ ውሃ ይመጥብናል። ስለዚህ መካከለኛ ላይ አድርገን ቀስ ብሎ እንዲበስል ማድረግ ማለት ነው። ለመግሪብ ስለሚፈልጉት መግሪብ ድረስ ቀስ ብሎ ይመስላል። መጨረሻውን አብረን እናያለን ውዶች። በዚህ መልኩ ወረጋኔ ደርሶልኛል። ከዛ ማቅረቢያ ቃይ ላይ ያደርጋለሁ ማለት ነው። ውዶቼ ወረጋ አነቤን በዚህ መልኩ ጨርሻለሁ። ይሄን ይመስላል። ወደ ውጭ የሚሄድ ነው። ማሻአላህ ተባረከ ረህማን